ተጋፍጪ ሰው እንደዚህ አይነት ተንኮል ሲሰሩበት ዱሮ ደረሰው ነበር ማፊያዎቹ ቢፈልጉ ቤት ይፈልጉ መጥተው ሊገሉኝ ይችላሉ እህቶቼ አረብ ሀገር እዚህ አሁንም እኮ ማገት ነው የሚሰቃዩ ብዬ ፓስፖርት መውሰድ ማለት ማገት ነው ብዙ ሰዎች ስላሉ እየልኩኝ እየጠቆምኩኝ እንደዛ የታገቱትን ሳስፈታ የነበረው እኮ በዛ ሰላምና ግታት አለው እኔ ፓስፖርት መውሰድ ማለት ማገት ማለት ነው የታገቱትን ሳስፈታ ብር እቀበላለሁ እኔ የራሴ ብር ድሮ እሱ ድሮ የምንድሮ ነው ከየመን ከወጣሁ 3 ወሬ ነው እኮ አሁን በ3 ወር አብደህ እኮ አንተ እኮ ትንሽ ነው የቀረኩ ዘይዶ አሁን ጤነኛ አይደለም ለወላ ዘይዶ እንዴ አይ አንተ እኛን እንደዚህ ማድረግ ካልፈራ ዞር በረዳ ፓስፖርቴን በቃ ለምንድነው የምትለምኘው በእናትህ መቀበስ ፓስፖርቴን አርጋችሁ ነገር አድርጊ እሺ እኮ ቆሽ ለማንኛውም ወይኔ አርጋችሁ ስታረጊ ብቻ ደውሉልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል አላህ ሀገራችንን ሰላም ያድርግልን አሁንም ተመልሰንላችሁ መተናል ያን ቪዲዮ እንዳቆም ይሄንኛው ማለት ነው አሁን ምንድናደርግ ነው ሰኢድን ወደ ቤት ደውዬለታለሁ እየመጣ ነው ማለት ነው ምን ብየው ነው እየመጣ ያለው እኔን ሸውዶ ሰላምን እንዳስጠራኝ አሁንም እሱን ሸውጀዋለሁ ማለት ነው ምንድነው ያልኩት ሰላም መጣለች የምትፈልገው ሚሞሪ አምጥታልካለች ሲቀጥል ደግሞ የልጁን እናት አግኝታለች እሱ ሴትዮዋ ማግኘት ይፈልጋል የልጁን እናት ታገኝታለች ቶሎና እሷን የምታገናኝ ነው ሚሞሪውን ልትሰጥክ ነው እኔ ጋር መጣለች በፍጥነት ና ቶሎ ብየዋለሁ ማለት ነው እየሮጠ እየመጣ ነው አሁን ሰዓት እንኳን አይቆይም እዚህ ሲደርስ ማለት ነው ካለበት ቦታ በሩጫ ነው እየመጣ ያለው እና ሰላም አለች ሰላምን ይቅርታ ጠይቃለሁ ሰላም ይቅርታ አድርጋልኛለች አሁን ምንድነው ከሰኢድ እኔን እንደሸወደ ፓስፖርቱን መቀማት አለብን ማለት ነው መውሰድ አለብን ሰላም አሁን እንደምን ብለን ፓስፖርቱን እንወስዳለን እኔን እሱ ሸውዶ አንቺን አስጠርቶ ፓስፖርት እንደቀማው በር ቆልፋለሁ ጎረቤታቾችንም የሉም ማንንም ሰው የለም አይን ውስጥ ያበካህ ከገባ መቼም እንትን አይልም ሩጣን ከኪሱ እናወጣለን ተይ ሀዋይ ለምን በጣም ተንኮለኛ ነው እሱ በጣም ተንኮለኛ ከመሆኑ የተነሳ በተንኮል እሱን የሚያክለውና የሚቀድመው ሰው የለም እንደዛ ደግሞ ከሆነ እድሜ ልኬን እንዳልሄድ ፓስፖርት ይከልክሎ እንዳልሄድ ነው የሚያደርገው እንቀማዋለን ከኪሱ አይደለም አንዳንዴ ድንገርሽ እሱ ብልጥ አይደለም ፓስፖርቴን ይዞት ላይ መጣ ይችላል ለምን ይዞት ላይ መጣ ይችላል ስለዚህ እኔ አሁን እንደው እድሜ ልኬን እንኳን ፓስፖርቴን ወይ ቢያቃጥለው የሆነ ነገር ቢያደርገው እዚህ ሀገር ህግ የለም ማለት የኛ ኤምባሲ የለም በምንም ሁኔታ ፓስፖርት ይላወጥ አልችልም እንደገና ደግሞ አሁን በባህር ደግሞ አጠያይቅ ያለው በባህርም ሰው በአሁን ሰዓት በጣም ብዙ ህዝብ ያለቀ ነው በዛም እንኳን እንዳልሄድ ይሄ ነገር አደጋ አለ እና እሱ በተንኮል ማይቻል ሰው ነው በታምር እንደው ባይሆን ሰላም እንጀርበው እኔ በካፉ ጫንቆኛል ቁጭ እንዳለ ወላ አይን ውስጥ እንለምነው ሀዋይ በእናትሽ ምን አይገባውም እኔ እንደዛ እንደሸወደ ወላሂ ሰላም አይን ውስጥ በካፍ ረጭቼ ሁለቱም አይን ውስጥ እንደዛ ካልሆነስ በኋላ ላይ በተንኮል ሌላ ነገር ውስጥ ነው የሚገባው ካልሆነስ በልመና ሞክር እስኪ ሞክራው በቃ እንደዛ እንሞክር ግን እንደው ለኔ አማራጭ ሰኢድ እንደኔ ሰኢድን አይን ውስጥ በካፍ ረጭቼ አይን እየተቃጠለ ሁለቱንም መያዝ ያቅተናል እንዳይኑን ካንገበገብ ነው በበካፍ እሺ ካልያዘውስ ፓስፖርቱን ካልያዘው ምንድነው ሊሆን የሚችለው አስበሻል ከዛ በኋላ ይሰጠኛል ብለሽ ታስቢያለሽ ፓስፖርቱን አላዘው አንገበገብ ነው ምንድነው የሚሆነው ይሰጠኛል ብለሽ ታስቢያለሽ خلاص ይምጣና እንለምነው በቃ በእናትሽ እንደዛ እናርክ ተማምሽ ግን አትፍሪ እሺ እንግዲህ ባለፈው አሳልፈሽ ሰጥተሽኛል አሁን አሳልፈሽ እንደማሰጪኝ አምኜሽ ነው የመጣሁት ወይ ሰላም ወይ ወላሂ ከዚህ በኋላ ምንም ቢፈጠር ትቼሽ አልሄድም እኔ ያ ጊዜ እኮ አንቺ አሳልፈሽ ሰጥሽ ፈልጌ አይደለም እስካሁን እንኳን ትንሽ ነኝ እሺ በቃ እኔ አሁን ያጠፋሁትን ጥፋት ማስተካከል እንጂ የምፈልገው ድጋሚ ጥፋት ማጥፋት አልፈልግም
የዛኔ እኔ ተሸውጃለሁ። ጠርቼዋለሁ እየመጣ ነው። እሺ አዋቂ ይደርሳል። ከዛ ሲመጣ እሱ እንዳደረገው እኛም እናደርጋለን። አይኑን ማቃጠሉን ከፈራሽ ግን እኔ አስቤበት ገዝቼ ነበር የመጣሁት። ግን ከሌለ ፓስፖርቱን ካልያዘው ምንድን ነው ሊፈጠር የሚችለው? አስበሻል? ነገሩ በጣም እድላችንን እንሞክር። ከዛ በልመና ከሰጠን ሰጠን። በልመና የማይሰጥ ከሆነ ደግሞ ያለበትን ቦታ አጣርቼ እኔ ላዝም መስረቅ አለብኝ። በቃ ይሻላል። እሺ ይሻላል። ሰኢድ እየደረሰ ነው መሰለኝ። እስካሁን ይደርሳል ሳመቸም አሁን ያለበት ስለማላውቅ አንቺ ብታውቂው ቅርብ ነው ያለው ይመጣል። አሁን እንግዲህ ሰኢድ ከተወሰኑ ደቂቃዎች በኋላ መጥቷል። ልክፈትለት መጣሁ። ሰላም ነው አለ ያገኘሁትን ታውቃለህ። እንዳገኘው መቼስ ያገኘሁት ምን እንደው ታውቃለህ። ግባ። ሰላም እዚህ ናችሁ? ያስቃል እንዴ? ምን አስቀረ? አይደለም ምን እንዳንተ ፖሊስ ይዘህ የምጠብቅ መሰለህ አንተ? ምን አሳውቅኝ እንዴ? መቼም ሁሉም ሰው እንዳንተ ተንኮለኛ አይደለም። ታዲያ እሷን ታገኝቻ አንቺ ምን ነው የጠራሽኝ ጉዳይ? ምን ብለህ ሄዶ ምን ብለሽ ይጠራሽ? ምን ብለህ እሷ ላይ አታፍጥ። ሰውዬው ወደዛ ተመለከት እንዴ። ምን አመጣ ፈጥኩበት? ለሽ እንደዚህ ተቀመጥክ? ጠይቅ። እንዴት ተቀመጥክ? እንደዛ እንደ ሰው ቁጭ በል። ሳይዶ ዞር በልና ወደ እናንተ እንጂ ዞር ያለብኝ ወደ ዞር ነው ማራችሁ እንዳልገባ እንደው ምታርገባለህ ምታርገባለህ። ለምን ጠራችሁ? ደበደቡኝ እንዴ? ለሁለት ተስገብታችሁ ወላሂ መደብደብና ጥሩ ነበር። ጥሩ ነበር። አንተንም ወላሂ አንተን እንደሸወርክ የነ ጀሚል አባት ምንድን ነው የሸወርኩት? ሽወዳ እኮ ይባላል። ታዲያ ምንድን ነው ያደረከኝ? ለሽ እኔ ለሽ እንደዛ አደረከኝ? ምን አደረኩሽ? እኔን እሷን ለሽ እንደዛ አንተ እሷን እንድታስታርቅ ፈልጋለሁ ብለህ ለሽ እኔ ምን ልታስታርቀኝ? ከስሜ ጋር ልታስታርቀኝ ፈልግ? ተው እንጂ እባክህ። ለሽ ፓስፖርቷን ቀማህ። እኔ ከሄድኩ በኋላ ለሽ ፖሊስ አመጣህ። ይኸውልሽ ለሽ መልሰህ ቀማህ። ካሜራ ቁመህ ፖሊስ አላመጣሁም። ስሚኝ ነው ሰላም። አሁንም ሰላም ይመጣ ሰላም ሰላም ነው። ውስጥሽ ግን ምንድን ነው? አንቺ ደግሞ ለቅሶ ብቻ እንትን ፓስፖርት ታለቅሻለሽ እንዴ? ፓስፖርት ይሰጥሻል። ግን ያልሆነ ነገር አውራችሁ ለሱመያ ወጥታ የሰራችው ቪዲዮ አይቻልም። ታግታለች ምናምን ነገር እኔ ሰው ላግተው ሳይዶ ወላ አልነግርም ማለች እንጂ ሳታግታት አልቀረም። ማንን አንተ ታግታት አትናገርም? አስፈራርታት ይሆናል። እና እኔ ገና ቅድም 8 ሰዓት በኋላ ነው ስልኳን ያነሳች። ዳታክሽ እንጂ ደግሞ ታክሽ ሰላም አታክሽ ይወልሽ እኔ ጠንከራውን ያላልኩሽ ነበር ቅድም። እኔ ስም ይወልሽ ሳይዶ ሱመያም ኮመንት ስር አንዳንድ ሰዎች ኧረ ሳይዶ ይሄ እንትን ሁለታችሁም እኮ ነው እንደማንዳመጥ እስኪ ይሄ እንትን ያግትሻል፣ ያስገድልሻል፣ እንዴ ያረግሻል። እኔ ሴት ልጅ ነኝ። ሰው ሀገር ላይ ሆነሽ ለሽ ፖሊስ አመጣ እንደዛ አንተ እኔ ፓስፖርቴን አመጣ አንተ ፖሊስ ፓስፖርት እንድትወስድ ብታመጣ አንተ 4 ፖሊስ አመጣ። እስኪ አንቺ አትንጣጥቂ ተጣጥቼ ማላመንክ ሰይዶ ወላ የጀሚል አባስ ስለሆንክ ነው እንጂ መንጣጣት ብቻ ዘን ጭመን ነበር መሞንቸፍ እንደዚህ ይዞ እኔን ተይጂ ወላ ሰላሳ ወጥር ስለማረ አይቹ ሴት አልማታም ትላለህ እና ትማታለህ አንተ 32 ጥርስ ታረጉት ነበር። አውልቄ ልሰጥሽ ነው እንዳትይ ትቀምጫለሽ። ሲፈጠር እንደዛ አደረገ። እስኪ እናውራበት። እሺ አሁን እኔ ፖሊስ ያመጣሁት መጀመሪያ ማን ነው የመጣው? ራሷ ፓስፖርቷ ተቀበለ ነው ያመጣችሁ። ታዲያ ከምትቀበለኝ እኮ ተቀበለ ለምን ሲጀመር ምን አስወሰደክ? ፓስፖርት አሁን ይሄ ታሪክ ሌላ ሚሞሪው እኔ ጋር አይደለም ብዬ ነግሬሃለሁ አይደል እንዴ? አሁንም የሚያሳስብክ የልጆችን ነገር አሳስበህ ሰርጉ ምንድን ነው? አንደኛ ይኸውልሽ ከሰላም ያለኝ ችግር አንደኛ የወሰደችው ንቀት ነው። ቤት ድረስ መጣ ሰርጉ ይዛ ቤት የሰርጉ ሚሞሪ ይዛ ቤት ያደረከው ድርጊት ስለደስ ስለማይል ደስ ካላለሽ ታዲያ ደስ አላለኝ ብለሽ ማለት በጣም ስለሚያናድድ አሁንም እያደረክ ያለው ደግሞ ታዲያ ቤታችሁን አጠብቁ ነበር። ምን አንከረፈፋችሁ እዛ ጊዜ? ጠባቂ ምናምን ሴት ልጅ ነበር። አሁን ሴት ልጅ ናት ብለሽ አልፎካተ ፓስፖርቷን ከመመነጠቅ እንግዳ ናት ብሎን ያስገባት። እኛ ቤተሰብ እንግዳ ተቀባይ ነው በጣም እና ታዲያ አሁን ምን ቀይሮበት ሴት ልጅ በአደባባይ በፖሊስ ከበህ ለሰው ለተመልካች ብለህ ፓስፖርት ሰጠህ። አሁን ደግሞ መነጠቅ አንተ እኔን ለምን እንደዚህ ያደረግከኝ? ሳይዶ ለምን ዋሻኝ? እኔ አይደለም ለሴት ለወንድ ራሱ ፖሊስ አላመጣም። አንድ ቤት አሁንም ብዙ ነገር እያደረግክ ነው። አሁን እኔ ስለማልናገር ነው ፖሊስ አላመጣም። እሷ ፖሊስ ስለጠራችብኝ በፖሊስ ስለጠራችብኝ ማለፍ አትችልም። እኔንም እንድታየኝ ነው። ምን እንተ አንተ እኮ ምንድን ነው እንደዚህ ያሳያታለሁ። ጭራሽ እኮ ከማምጣት አልፎ አረብ ሀገር ላይ ሴትና ወንድ ፍለክ እንደዚህ አይነካኩም።
ለዝመታ እንጂ ምን ቀር አስገፈታትሪ ወላ መታጎን ጥሩ ነበር ይገባሃል በስመታራ ምን ታረጋለህ ከዛ በላይ ምን አታረጋት አንተ ያደረከው ያለው ነገር አቁም እኔን ሱመያ እንድትጠላኝ ሁለተኛ ነገር በተመልካች ፊት እኔን ክፉ ለማስባል አየህ የምሰርብ ስድብ ቂም አስይዞ ነበር እንደዚህ አይነት መቀመቅ ውስጥ የከተከኝ የማስድብ ሰዎቹን እንድሰርቡ ተመልካች እንዲሰድበኝ አንቺ ለተመልካች ተስቢ እንዴ ታላስበም እንዴ ምን ያሳስበኛል ሁለተኛ ሱመያ እኔ ሱመያ ስራሽ ነው ስለምትሞጣሞጪ ይሰርቡሻል ሙልጭ አርጉሽ የተሞጣሞጥኩት እኔ ሰላም ላንተ አምኜ ከሚስት ጋር ታስተርቃለች ከልጆች ጋር ታስተርቃለች በስራ ማለት አንቺ ለነገር ተተተልኩኝ መጣሽ ወይስ ምንድን የላ ፓስፖርቷን አምጣ ፓስፖርት ይስጠኝ ፓስፖርት እንደዚህ ትቀበይ እና ታደንደም ፓስፖርት ይዛል ምን ሞኛ በእናትህ አታስቢ ፓስፖርቱን በቃ እኔ እዚህ ሀገር ትንሽ ቀን ነው እሱንም እናንተን ለማስታረቅ እናንተን ለማስማማት ነው እዚህ የመጣሁት ያ ነገር እንዳይጣራ ያ ነገር እንዲሆን አልፈለክም አንተ የብዙ ነገር ያደረክ ነው ያ ነገርን እንዲጣራ ስላልፈለክ ነው የኔን ፓስፖርታውን ይቀማው እንጂ የሚሞሪው የሰርጉ ሚሞሪ አሳስቦክ አይደለም አሁንም እባክን ያለኝ ቀን በጣም ጥቂትና ውስን ቀን ነው እኔ በሷ ምክንያት ነው አንተን የሚያገኘውክ እንጂ ማግኘት ራሱ አንተን አልፈልግም የሰርጉ ሚሞሪ ነው ያሳሰበ በእናትህ ፓስፖርት ይስጠኝ ሰርጉ ኮነ ያሳሰበ ድጋሚ ሄደህ አያንቱ ጋር ተጋባ አረ ተው እንጂ አሁንማ ደግሞ በድጋሚ ልወጣ ነው ሳይድ ውስጥ አልችልም ራሱ አልወጣም ወላ አሁን እንደዛ አዳምጣለሁ ፓስፖርት አምጣና በቃ ፓስፖርት ይስጠኝ ይላውራ እያስረቀስኩ ደስ እያለ ነው አሁን አንተ ፓስፖርት ይስጠኝ ፓስፖርት ትፈልጋለህ እኔ መልሽናል አዋኔና ሱመያ ትፈልጋለሽ አንተና ሱመያ እንድትታረቁ በመፈለግ መስሎኝ እኔ በየዋህነቴ ሰው አሳልፌ ሰጠው በቃሽ ጸጥ ትፈልጋለሽ አትፈልጊ መልስ ብቻ እፈልጋለሁ ሰላም ትፈልጋለሽ እና ሱመያ እንድትታረቅ በጣም ትፈልጋለሽ በቃ ግን እያረክ ያለው ነገር ደግሞ የሚያስታርቅ ነገር አይደለም እሱ ነው የሚያስታርቅ ነገር አይደለም እኔ ከሷ ጋር መታረቅ ነው ሌላ ነገር አይደለም ካደረክ ታዲያ እውነታው ቢጋለጥ አንተ ካላደረክ ምን ችግር አለ የቱ እውነታ የዚህ ጋር አሁን ደግሞ የወለድከው ልጅ እንዴ አንቺም ደገምሽው አዎ ወላሂ የወለድከው እኮ ይጣራ ዳጣራ እኮ ነው የዛሬ ቀን ያሳድረኝ ነው ያለው እሷ ደግሞ ይሄ ነገር ያንተ ካልሆነ በአንድ ቀን እኔ ያስታርቃቸዋለሁ ምንም ችግር የለም አጣሪ እኔ ከኔ ላጣራ ስለዚህ ፓስፖርት ይስጠኝሽ ላጣራ የዴ ፓስፖርት ለዛሬ ሰው ያለ ፓስፖርት ካለ ፓስፖርት እንዴት ነው ላጣራ የምችለው ካለ ፓስፖርት ይኸውልሽ እኔም ላጣራ ነው የመጣሁት ልጅቷ ቤት የለችም ለቃለች የተባለ እየፈለኩኝ እኔ አሁን ስጠራጠር አንቺ ነሽ አስጠቸከኝ አንድ ቤት ፓስፖርት የምፈልግ ከሆነ አንድ ነገር ብቻ አለች ተው የልጇን ገልጻ ሙዳ አጣሪ ወላሂ አንቺ አጣርተሽ ካገኝሽልኝ እኔ ላንቺ ራሱ 200 ሺህ ኢትዮጵያ ብር ሰጥሻለሁ አንቺ ካጣራሽ 200 ኢትዮጵያ ሺህ ብር አስገባልሻለሁ በአካውንትሽ ወላሂ እኔም እንዲጣራና ሱመያም እውነቱን አውቃ ልጆችን እንድታሳይ ነው ፈልግ እኔ ገንዘብ አለ እኔ ምን አለው እሺ አትፈልጊ ማውቃለሁ ገንዘብ አለሽ ተረጋጊ ልንገርሽ ሌላ ደግሞ ማለት ምትረጂ ፓስፖርት የምፈልግ ከሆነ ተው ሚሞሪውን ትችዋለሁ ገባሽ እንዴ ሚሞሪውን ትችዋለሁ ሰላም ታው አንቺ ምን እንድታረቅ ከፈለግሽ እኔና ሰላም እንነጋገርና አንስማማለን አንተ ይላ ምን እንደምናደርግ ልንገርሽ አሁን አግቷታል ቀፍታለች እያለች እያወራች ሱመያ አይደለ ልክ እንደዛው አንቺም እየመለስላት አይደለ እንደዛው እንደጠፋሽው ቅሪ አንቺ ወይ እናውራ መጀመሪያ እናውራ እኔና ሱመያ እንታረቅ አልፈልግም ሱመያ እንድትመጣ አድርጊ ድምጽ አስቀምጪላትና እዚህ ታስሬያለሁ እስከ አደን ድረስ ሱመያ ትምጣና ፓስፖርቱን ከኔ ትቀበለኝ ብሏል ገባሽ እስከ አደን መጣ ፓስፖርቱን ከኔ ትቀበለኝ ሱመያ ትምጣ እኔ እዚህ ስሄድ ከልክሎኛል ይሄን ማረጉ ምን አሳለበ እኔ ስሚ ፓስፖርቴን አልሰጥም ብሎኛል ሱመያ ካልመጣች ብሎኛል በእና ሱመያ ያለችበትን ሱመያ እየሰማች ነው አታውቂ ነው እኔና ሱመያ እንድንታረጋለን ሱመያ አንቺ ፈለጋ ትመጣለች የዛን ጊዜ ፓስፖርቱን ለሰሰ ሱመያ ማንገራተት አንተ ምን አስፈልገ አንተ ኢትዮጵያ ትሄድም ልጅ ይዛ ሁለት ልጅ ይዛ ለሽ ትመጣለች አንተ ኢትዮጵያ ምን ደሽ ያ አንተ ምን ፓስፖርቱን ስጣት ለሰላም ሰላም ኢትዮጵያ ትግባ አንተም ኢትዮጵያ ሂድ ኢትዮጵያ ታገናኛችሁ አንተ መታረቅ ከፈለክ እንደዛ የለ ፓስፖርቱን ስጣት ኢትዮጵያ ሲገኘው ኢትዮጵያ ሲደርሱማ ሩጫቸው ማይቻል አይ ትሮጣለች ይሄው አሁን ተገናኛችሁ ሁሉ ነገር ወጣ እሺ በቃ ፓስፖርት እናፈልጊው እንደዚህ አድርገሽ አንድ ነገር ልንገርሽ ቀላል ነገር ሱመያ ሚሞሪ ወኔ ጋር ያለው ይጠይቀን ብላለች አይደለ የሰርጉ ሚሞሪ አንደኛ ያናደደኝ መተሽ ሚሞሪን ከቤት መውሰድ ወኔ ሰርጉን ፈልጊው አይደለም ከፈለገ ሰርጉ ዲሌት ይሁን ያ የተወሰደው ሚሞሪ ቤት ድረስ መተሽ እንደተናቀን ሁላችንም ተንቀን እዛ ጋር የሚጠብቁ ሰዎችም እንደተናቁና
እስከዛሬ ድረስ ያኮረፈኝ ሁላ ሰው አለ ማለት ነው። ምን አይነት ሰው አምጥተህብን እንደዚህ ሲዘርፉ ያደረከው ከሷ እንዴትስ ፈልገህ መቀበል ሳቃተ ተብዬ እንደተናቀን የተቆጠረው እሱ ሚሞሪ ሱመያን እኔ ስጪ ለምላ ሰው ተስጥና ከዛ እኔ ገና ያለው ብላለች አይደል? የዛን ጊዜ እኔ ፓስፖርቱን ከዚህ ሰጥቻለሁ። በቃ አለቀ። ሌላ ነገር አለ ስለ ልጅ ጉዳይ አጣሪ እኔም እያጣራሁ ሱመያ ሰብረዋለች። አልሰብረችም። እላ ሰብረዋለች። መቼም አትሰብረው ከባን መቼም አሰብረው አልሰማም። ትናንትና ቪዲዮ ላይ ያወራችሁ ሳይዶ መቼም አሰብረው የምትደሰትበት ሜሞሪ ነው። ፊልም መሰለህ እንደ ቁጭ ብላ ታያለች። በቃ ምን ታደርግ ነገር ይሰራል። በቃ አጭር ጉዳይ ፓስፖርትሽን ከፈለግሽ ሜሞሪ ነው የሚያሳስብህ። በቃ ያሳስብኝ ሜሞሪ ይሄ ዘይዶ የሰርጉ ቪዲዮ ካሳሰበልሽ ድጋሚ እንዳትጋቡ። እሱ የሰርጉ ቪዲዮ እስካልተገኘ ድረስ አዩ ያዘችብኝ ነገር አለ። ምን ያዘችብኝ? ቪዛ መታሰብ ድጋሚ እኔ ልዳራችሁ ሚስጥር ነገራችሁ እኔ ልዳራችሁ አትዳሪ የዛን ቀን ራቁትን ቀረጸች። እሱን ተይው አይመለከትሽም። ታዲያ ካልተመለከተን እኛን ተው ፓስፖርቱን ብቻ ስጠን። አይ ዩቲዩብ ላይ ውጡና አውሩ አሉት። እንዳታወሩ ደግሞ ይሄንን ሚስጥር ነገራችሁ። ፓስፖርትሽን አንድ ወር ዩቲዩብ ላይ ካየን ፓስፖርትሽን እንደዚህ ቀደው ቪዲዮ ይቀርጹ። ይሄንን ሚስጥር ወጣው አዩ ያዘችብኝ ጉዳይ አለ፣ ያዘችብኝ ነገር አለ። እንታስፈራራኝ እኔ ሳላስበው እንትን ያለችው ሚሞሪውን ካላመጣ አንተ ሰላምን አንቀ እንደዚህ ካላመጣልኝ ወይ ሰላምን አንጣልኝ ሚሞሪውን አንጣልኝ አይደል? እኔ ልውሰድላት። አዎ ላዩ እኔ ሚሞሪውን ስጪ። እኔ እንደውም እሷን ራሱ ፈልጋታለሁ። እኔ ልውሰድላት። ሚሞሪውን ለኔ እዛ እንዴት ደሆነ ሰው አሰጪልኝ። አንድ ጥያቄ ጠይቀኝ አይደለም እኔ ሰላምን እህቴ ላግታት ይቅርና አገፋለማ ስሚኛ አገትከኝ አገቷት እያሉ የሚያወሩት ስንት ታገቱት ነፍሴ ሰጥቼ እየልኩ ያፈጣው ነው ያስፈጣው። ዱሮ ነው ታይዶ ደህና ሰው ቦንክበት ጊዜ አሁንም ደህና ሰው ነው። አሁን ማደና አይደለም። አንተ ያቻ ያንቱ በረኪና ታብዳለ ካብናለች እኛ ላይ አንተ ቆይ እኛ እንደዚህ ወንድም ሆነ ሴት ስሚኝ ከላ ላይ የተጋፈጥኩ ከማፊያዎች ጋር ይጣላው ያሉበት ቤት ሲር እያስፈተኝ አይደለም ታገብተኝ እኮ ደህና ሰው በነበርክ ጊዜ ታግተው እንትን የሚሏቸው እነሱን እያስፈታ እኔን አሳሰርከኝ። ከዚህ ገጠር ሲርኩ እያስፈታ አይደለም እነሱን አስፈታ እኔን አሳሰርከኝ። ትግሬ ሳይቀር አማራ ሳይቀር ምን ሳይቀር ሰው በዘረኝነት አዙሮ እሷ እንትን ስለሆነች ነው እዛ ያገታት አሳግቷታል እያሉ ያወራሉ። ሱመያ ሳትቀር ሰላም ጠፍታለች አግቷት ብላ ያወራሽ ዩቲዩብ ላይ ወጣ። እሷ ታወራታል። እኔ ሀዋ እንደምታውቂ ብርስ ተቀብያለሁ ተጋፍጬ ሰው እንደዚህ አይነት ተንኮል ሲሰሪበት ዱሮ ደህና ነበርክ። ማፊያዎቹ ቢፈልጉ ቤት የፈልገው መጥተው ሊገሉኝ ይችላሉ። እህቶቼ አረብ ሀገር እዚህ አሁንም እኮ ማገት ነው የሚሰቃዩ ብዬ ፓስፖርት መውሰድ ማለት ማገት ነው። ብዙ ሰዎች ስላሉ እየልኩኝ እየጠቆምኩኝ እንደዛ የታገቱትን ሳስፈታ የነበረው እኮ በዛ ሰላምን አገታታለሁ። እኔ ፓስፖርት መውሰድ ማለት ማገት ማለት የታገቱትን ሳስፈታ ብር እቀበላለሁ። የራሴ ይተናገሰ ድሮ እሱ ድሮ የምን ድሮ ነው? ከየመን ከወጣሁ 3 ወሬ ነው እኮ አሁን በ3 ወር አብደህ እኮ አንተ እኮ ትንሽ ነው የቀረኩ ዘይዶ። አሁን ጤነኛ አይደለም ለወላ ዘይዶ እንዴ አይ ባንተ አንተ እኛን እንደዚህ ማድረግ ካልፈራ ስሚኝ አልፈልግ ፓስፖርት ከፈለግሽ እንትን በይ አርጋብኩሽ የሚሞራስጭ ከዛ በኋላ ላይ እንዳ አያንቱ ካስፈራራች ለሽ እኛን አትፈራም እንደኛን አትፈራም። አያንቱን ብቻ ነው እናስመናት ሰይዲ በእናትህ አርጋብኩሽ ነገር አድርጊ። እሺ እኮ ቆሽ ለማንኛውም ወይኔ አርጋብኩሽ ስታረጊ ብቻ ደውሉልኝ። አይ ወጣይ ሰው ሰላም ጤነኛ አይደለም። እንዴት ነው? ምን ጋር ነው መጣሽ? እንዴት አዋመ ሰላም ሰው ፓስፖርቱን በዚህ ሁኔታ ሰጠን። ምን ተሰራም ወላ እንክሰሰው እኔ ሹፍ የምሰራበት ሰው ስልጣን ነው። ለሱ ልንገረው የሆነ ሰውዬ ጓደኛ ያለ ፓስፖርቱን ቀምቷል ብዬ ላሳስርልሽ እናሳስርና ከዚህ መቀበል ገፍሩ ማቁ እንደዚህ አይሆንም። አንቺ አትፍሪው። አይሆንም በቃ እንደዚህ አይሆንም። ሀዋ አሁን ይልሽ እንትን ይሄ አሁን የተቀረጸው ራሱ እንዳይለቀቅ ቢለቀቅ ምን እንደሚያደርገኝ ታውቂያለሽ? ወራችሁ እቀደዋለሁ ብሎኛል። ይቅደደው በእናትሽ አይሆንም። በቃ እንለቃለን ያለውን ነገር ህዝብስ ማለት ሰውስ ማለት ሱመያም እሱ ካላት ለሴት ልጅ እንደዚህ ጀግና ከሆነ ፓስፖርት የሚቀመጥ አይቻልም። አይሆንም። አይደለም በቃ አትሰጥሽም ሰላም ሞድቄ እንደምንብዬ ከዚህ አገሉ ያለኝ ቀናት እኮ በጣም ጥቂት ነው። በእናትሽ በቃ አብረን እንውደቅ። እሺ አብረን እንወድቃለን። ግን ሰውየው እግር ላይ መውደቅ ምን እንደው ትርጉሙ ራሱ አይገባውም። እግሩ ላይ ስንወድቅለት ተመች ብሎ ተረጋግጦ ነው የሚሄደው። ወላ ድልድይ ነው የምንመስለው ለመረማመጃ ለሷ በቃ ይለቀቅ። እንትኑም ዩቲዩብ ላይም እንዳትለቂ እሺ
ተማማ እኔ አሁን አለ ቢቻለን በቃ ከወጣች በኋላ ቪዲዮ መልቀቅ አለብሽ ቃል ግቢልኝ እሺ ትለቀዋለሁ አዎ ከዚህ ሀገር እንደምን ብዬ ግን ፓስፖርቱን የምናገኝበትን ነገር ከዚህ ሀገር ከወጣሁ እንደውም አንድ ሀሳብ አለኝ ያለበትን ቦታ ታሪክ ሄጄ በተኛበት ገብቼ ሰርቀዋለሁ ያን አብዲ ቤት ነው የሚሆነው ያ ደግሞ ሆቴልም ነው እያሉ ነው ቤትም ይዟል እያሉ ነው ከሶስት አንዷ አረጋግጥና እኔ ገብቼ ሰርቀዋለሁ ግን አንቺ ተረጋጊ አታውቂ አንካራውን ከዚህ በኋላ የሆነ ሆኖ ሰላማታ ፓስፖርት ቢጠማ ዋላ በታማኝ ደላላ አገርሽን ትገቢ እናደርጋለን ምንድነው ሁላችን በባህር አይደል እንደመጣ ነው እሱ አሁን ይሄንን አንቺ በባህር መጥተሽ ስለማታውቂ አንቺ ሊያስፈራራ ነው ፓስፖርት ይወሰደው እሱ ወንድነቱን በዚህ ያሳየን ከሆነ እኛም ደግሞ ምን ደረጃ እንደምንሄድ እናሳያለን ከዚህ በኋላ አትፍሪው ለሻትን ታመጣለች ለሱ የቻልኩትን በሙሉ አደርጋለሁ በመስረቅ ታገኙ እንክሳሰው ብለሽ እንዳልሽ ወላ በኔዘው የብንተሰው ወደው ነበር የሚያስመጣው ይሄን ፓስፖርት ወሰደ ሊደፍራት ያስፈራራ ነው ብሎ ወላ አፍጫውን ይዞ በነፍቶ ያሳልፉ ያለው ነገር እኔ ነኝ ማለት ሁሉ ነገር ሲሄድ ነው መለቀው ሲያይ ከዛ ለቀቅ